ምን ነው እናት ሀገር ፖርቹጋል እንደዚህ ይደረጋል? በእናንተ ሀገር ቋንቋ 1 ሲደመር 1 11 ነው? ምን አይነት እግር ኳስ ነው የምታሳዩን? እኛ እኮ ለማንጫ ማየት አልጀመርንም፣ በፖርቹጋል ነው ማየት የምንጀምረው ብለን እንዴ። አጥቂ ያቀረብን አለማችን አለኝ የምትለው የማን ተጫዋች አቀረብን? 21 አሲስት በሊጉ ያለውን ተከላካይ አቀረብን። ምን እሺ፣ ከዚህ በላይ ምን ይምጣ እንዴ? ይሄ ማለት ነው ይሄ ጨዋታ ቢቀጥሉ ጨዋታዎች ላይ ይደገምና ባካችሁ እግር ኳስ ለዚህ ሰው ፍልቶን አትክፈል ነው የምትሉት? ጨዋቱ ምንድን ነው? አካፋና ዶማ ፈዩማ አለ ሸርሜዳ ጭላዳ ወንባዳ ወልጋዳ ፈንዳዳ ሲዳቀል ጤን ነው በቃ እኩል ይሆናል። ቲም ነው በቃ ለምን እውነቱን አልነግርም። እኔ በዚህ ቲም ጨጓራዬ ሁሌ አንድ ያንጠለጠለ የለም እንዳለ ቅማላም ብቻ ነው የሚሞላው። እኔ እውነቱን ለምን አልነግርህም? በቃ ኮንጎን ሳታጥል እንትን ትበላለህ፣ ዓለም ዋንጫ ቦት ትበላለህ። ኮት ዲቫር 2023 የአፍሪካ ዋንጫ ያያችሁ ሰዎች ታስታውሳላችሁ ማለት ነው። በጊኒ ነው ምናምን ነገር 4-0 ተሸንፋ ኮት ዲቫር አሰልጣኟን አባረረችው፣ አንተ ማትረባ ብላ ማለት ነው። ከዛ በኋላ ከምድቧ ያለፈችው ምርጥ ሶስተኛ ሆና ነው። ከዛ ምን እንዳደረገች የሚነገር አይደለም። እስካሁን ድረስ በምክትል አሰልጣኟ ዋንጫውን አሳካያን ጊዜ የአፍሪካ ዋንጫ። ከዛ በኋላ ማሁን በጥራት የኤዮ የዓለም ዋንጫው ላይም እንደምትዋት ናት። ያለፈው የአፍሪካ ዋንጫም ጥሩ ተንቀሳቅሳለች ማለት ምን ልላችሁ ነው? ይሄን አሰልጣኝ ካሁን ማባረር ውጣ ምናምን ማለት ነው። አይሆን ሐሳብ የለውም። ሜዳ ላይ ምንም ሐሳብ የሚታይ አሰልጣኝ አይደለም። አሰልጣኝ የቤልጂየም ብሔራዊ ቡድን ምጥምጥ አድርጎ የበላ ያን ወርቃማ ትውልድ የሞት አሰልጣኝ ማለት ነው። ክርስቲያኖ ሮናልዶን አሁን ልተቹ ምናምን ትመጣላችሁ። ያው እኛ ደግሞ ደጋፊዎች ስለሆንን የክርስቲያኖ ይደብረናል ምናምን፣ ግን የሚተች ሰው አይደለም። ለደጋፊዎቹ ልንገራችሁ ዛሬ ማለት ነው ሙከሮችን ሲያደርግ የነበረው እሱ ነው። እንደዛ የሆነ ኮንሲዮ ምናምን 1-2 ኳሶችን ሐሳብ የለውም። ብሩኖን ያጠፋ ቡድን ነው ምንድነው ትላለህ? ብሩኖን ያጠፋ ቡድን ከሆነ የሆነ ችግር አለ ማለት ነው። እንደ ቡድን እነ ቪቲኒያን እንዴ በኢየሱስ ስም ሐሳብ የሌለው ዓላማ የሌለው ቡድን ነው ሜዳ ላይ የተመለከተ። በዚህ ከቀጠለ ከምድቧ የምትወርቅ ትችላለች ማለት ነው። ዊሳ ብቻውን ፖርቹጋሎችን አበሰላቸው ነው የምላችሁ ጋይስ። ስንት አይነት ታክቲካል ፓወር እንደተሰራበት፣ ስንት አይነት ፋይናል በቃ በእውነት ነው የምላችሁ 1-2 ምናምን ነገር ፋውሎችን አይተናል። ዊሳ ላይ ብቻ የተሰሩ ይዟቸው በሄድ ጎል ሊሆኑ የሚችሉ ኳሶችን ማለት ነው። ሰከንድ አፉን ፖርቹጋል በቃ ሳት ለብሳ ሳት ኩርሳ መጣች ሲባል ባለተሯ ማን ሆነች? ኮንጎ ነበረች አሪፏ ሰከንድ አፉ ላይ። በእውነት ለሰከንድ አፏ ብቃቷ ብቻ ጎል ያስፈልጋት ነበረ። ካሁን 3 ነጥቡን ሙሉ ለሙሉ ወሰደችው ስንል እንደው ሰው አፍራ ክርስቲያኖን አክብራ አንዳቸዋን ተካፍላ 1 ነጥቧን ይዛ እንግዲህ ኮንጎ መታለች። ምንም የሚናቅ ቲም የለም ነው የምላችሁ። በቃ ማን ሆነ ከአፍሪካ ሆነ ከኤዥያ ይሄ ዓለም ዋንጫ ገና ታሪክ ያሳየናል ጋይስ። ኧረ በስመ አብ ቱራቸው ወጣለች። ሬናቱ ቬጋ የምትባል ተከራኪ ግን ምንም ነው እንደማትችለው እንዴ! ለስሙ ግራኛ አይደለ እንዴ? ከማጋሪሽ አቴም እንዴት መከራከል እንዳለብን በጣም ነው የምታቃጥለው። እሺ ዊሳ ካንተ የሚያጥረው ተጫዋች ማለት ነው። እንዴ ነው ካንተ በልጦ ሄዲንግ መሻማት የሚችለው እንዴ? ፖዚሽኒንግ ምናምን የሚባል ነገር የለም እንዴ? ኳስ ማረጋጋት ያቅታል። ማረጋጋት ኳስ እንኳን እግር ስር ማቆየት እንኳን ትቦጀቦጃለህ እንዴ! እንዴት ነው የምታቃጥሉ? ወይኔ ወንድሜ ክርስቲያኖ ሮናልዶ ታውቃለህ አይደል? አንተ ባትኖር ኖሮ ፖርቹጋል የምትባል ቲም እንዴት ጭራሽ እንደማራቅ እንችግ ብዬ እኮ አልደገፋትም ነበር። ከምር ዓለም ዋንጫ ዛሬ ነው የሚጀምረው ስል ነበር ቅድምና ጀምሯል ወይስ እንግሊዝን ነው እንዴ ያልኩት? እኔ አንዳንዴ እኮ ስታለሁ። በስመ አብ የአፍሪካ ቲሞች ምን እያጨሱ እየገቡ እንደሆነ እኔ አልገባኝም። ዲሞክራቲክ ኮንጎ ምን አይነት ቡድን ነው ያሳዩን? የፖርቹጋል 2 ችግሮች ማለት ነው። የፖርቹጋል 2 ችግሮች የመጀመሪያው አቡዬ ነው። የአቋማ ፕሬዝዳንት ሆኖ አርሰናልን ፕሪሚየር ሊግ እንዲበላ አደረገው። 3 ዓመት ተከታታይ ሚዜ ያደረግነውን ክለብ አቡዬ መጥቶ የአቋማ ፕሬዝዳንት ሆኖ ማለት ነው አርሰናል ፕሪሚየር ሊግ በላ። አሁን ድጋሚ እናንተ ሮቋማ ብሎ ሲመጣ ዝም አላችሁት። ይኸው ፖርቹጋል ተሸነፈ። አሁን ቶሎ ብለህ አቡዬ ከስልጣንህ ውረድ፣ አለዛ መፈንቅለ መንግስት ይካሄድብሃል ማለት ነው። ገና የመጀመሪያ የምድብ ጨዋታ ስለሆነ ቁም ነገሩ ጋር ግን ስንመጣ የፖርቹጋል አሰልጣኝ በጣም ፈኒ ነው። የምሬን ነው የምላችሁ። እኔ ስለ ግራና ቀኝ ላይ ካንሴሎና ኑኖ ሜንዴስን ይዘ ወደ መሃል ደግሞ ኔቬስና ቪቲኒያን ስለ በአሁኑ ሰዓት በቃ አሉ የተባሉ እኮ ከነሱ ቪቲና ወይ ፔድሪኮ ነው የሚባለው እኮ አይደል እንዴ? እነሱን ይዘ ከዛ ከፊት የፕሪሚየር ሊግ የዓመቱ ምርጥ ተጫዋች የቻንስ ማሽን ብሩኖ ፈርናንዴዝን ይዘ ይሄንን ቡድን ለሞሪኖ ቢሰጡት እኮ እንደ ኢንዶሚን በአጭር ጊዜ የሆነ ነገር ያበስል ነበር።
እንዴ እኔ መሰለ ስኳድ ማርቲኔዝ ማሰልጠን ያልነበር በጭራሽ ማሰልጠን ያለ እኔ አሁን ራሱ ቢያባሩት ማለት ነው ልክ ነው ብዬ ነው ማስበው። አሁን ለጆዜ አሁን ቢሰጡት ማለት ነው የሆነ ነገር መፍጠር ይችላል። አረ በጣም ማንኛውም ዞሮ ዲሞክራቲክ ኮንጎሊሶችን እንግዲህ አለማድነቅ አይቻልም። በጣም ከባድ በጣም ነው በቃ ዲፌንሳቸው ስለ አርሰናልን ነው የሚያስነቀው ማለት አርሰናል ከአርሰናል ትንሽ ይሻላሉ እነሱ አሪፍ ያጠቃሉ ጎልም ሲያገቡ ምናምን ተመልክተናል ማለት ነው። ዞሮ ብቻ እያንዳንዱ ብሔራዊ ቡድን እስካሁን ከአርጀንቲና ውጪ ከጠበቅኩት በታች ነው። ፍራንስ በል ስፔን በል እንደውም ስፔን ጥሩ ነበረች አይ ቲንክ እያንዳንዳቸው ከጠበቅኩት በታች ነው የተገኙብኝ። አርጀንቲና ደግሞ ጭራሽ ኤክስፔክት አላረኳትም ነበረ ትላንትና በቃ አሁን ለዋንጫ ነው ኤክስፔክት ማረጋት ማለት ነው። ምንም እንዳትሉ አርጀንቲናም ተሸንፋ ነው ሻምፒዮን የሆነችው ገና የመጀመሪያ ጌም ነው። አሰልጣኙ ግን ምን ሆኖ ነው ይሄ ሁሉ ስታር ላይ ማስማማት የከበደ? ምንም ወጣጣም ፕሪሚየር ሊግ ተጫዋች ያለበት ቡድን ማለት ነው። መቼም ነው የማልነቀው ኮንጎ እንደሚሳካ አመላጣ ሰውዬ ማለት ነው። ጉድ ነው የሰራኸን አንተ አጥቂና ተከላካይ በጣም ነው የሚያስፈራ። እግዚአብሔር እንደ ክርስቲያኖ ለደጋፊዎቹ ስትል ዱዱ ሳምቲንግ ብሩኖ ጊን ራሱ እኮ ጸጥና ያረቡት ነው። ዛሬ ነው የዓለም ዋንጫው የሚጀምረው። ዛሬ ነው ትክክለኛው የዓለም ዋንጫ የሚጀምረው። ዛሬ ንጉሱ ሀፊክ ይሰራል። ወይኔ ያዋረዳችሁ፣ ወይኔ ያዋረዳችሁ። ኧረ አቤት! የት ነው የምንገባው እንዴ? ያኔ መሰለ አታኪንግ ያኔ መሰለ ሚድፊልደር ይዛችሁ እንደዚህ አይነት ፐርፎርማንስ ገብርኤል እንዴት ሁላ ገባባችሁ? ለምንድን ነው የሚገባባችሁ? አርጀንቲናን አታዩትም? ይሄንን ነው የምላችሁ። አርጀንቲና እንደ ቲም ተናቧል። ፖርቱጋል ይቀርባል። ወይኔ ያዋረዱ። ሊያውም ሜሲ ሃትሪክ በሰራበት ሌሊት ንጋት ላይ ነው ይውላችሁ ይውጤ በጣም ነው የምትገርሙት። ምን አለ ከአርጀንቲና ተጫዋቾች ብትማሩ፣ የፖርቱጋል ተጫዋቾች ማለት ነው። ለሜሲ ክብር እንዴት ሜዳ ውስጥ እንደሚዋደቁ እንዴት እንደሚጋደሉ አይተናል አይደለ? እያየን ነው። እዚህስ የፖርቱጋል ተጫዋቾች ሮናልዶ እኔ የፖርቱጋል ተጫዋች ነው እንዲህ ያልኩኝ የሆነ ሰዓት ላይ በቃ ኳስ አይሰጡት ለብቻው ተነጥሎ ነው ያለው። ምንም ኳስ በቃ እንዳለ ኳሶቹ ባክባስ መሀል ላይ ያሉ ተጫዋቾች ምን እንደሚሰሩ ግራ ነው የገባኝ። እንዴት ትክክለኛ ኳስ አይሰጡትም? ወደፊት የሚባል ነገር ወፍ የለም። በቃ እንዳለ ኳሶቹ ባክባስ ይዞሩታል መሀል ሜዳውን። ምን እንደሚያደርጉ አላውቅም። አሁን በዚህ ጨዋታ ነው ዋንጫ የሚታሰበው፣ የዓለም ዋንጫ የሚታሰበው። አንድ እጅ ብቻውን አያጨበጭብም። ክርስቲያኖ ብቻውን ምንም ማድረግ አይችልም። በጣም ነው የሚያስጠሉት እንዳለ ሙሉ ማለት ነው። አሁን በዚህ ጨዋታችሁ እስኪ ድረስ ነው ለመሄድ ያሰባችሁት? በዚህ ጨዋታ ኮንጎን ሳታሸንፉ የዓለም ዋንጫ ያምራችኋል? ፖርቹጋል 1 ኮንጎ 1 በግሩፕ ኬ የመጀመሪያ ዙር ጨዋታ የክርስቲያኖ ሮናልዶ ፖርቹጋል ለሳይ ቀናት ቀርቷል። አቻም እንግዲህ ከአፍሪካዊቷ ኮንጎ ጋር መለየት ትችላለች። በጨዋታው ላይ እኔ በጣም ነበረ ፖርቹጋል ግራ ሲያጋባኝ የነበረው። የጠበቅኩትንም ያልሆነ አግኝቼዋለሁ ብዬ አላስብም ካላት የስኳድ ዴፕዝ አንጻር ማለት ነው። ማርቲኔዝ ይሄንን ናሽናል ቲምም የሚቆረጥም ከሆነ ማለት ነው በጣም ነው ማዝኑ። የምሬን ነው የምላችሁ። ማለት ያ የቤልጂየም ወርቃማ ትውልድ ታስታውሳላችሁ አይደል? የነ ዴብሮነ የነ ሃዛርድ ሉካኩ ፕራይም ታይሞች ላይ የነበሩበት ናሽናል ቲም እንደ ቀልድ ምንም ዋንጫ ሳያሳካ አልፏልና አሁን የናሽናል ቲምም እንደዚህ አይነት ዋንጫ የማያሳካ ከሆነ ማርቲኔዝ ላይ ትልቅ ጥያቄ የሚነሳ ይመስለኛልና በዚህ ጨዋታ ላይ ኮንጎዎች ለኔ በጣም ጥሩ ፐርፎርም አድርገዋል። ይዘውት ከገቡት ሀሳብ አንጻርም የተሻለ ቡድን ነበሩ ማለት ይቻላል ለኔ ማለት ነው። ፖዚሽናሊ ያው ፖርቹጋል የተሻለች ነበረች፣ ብዙ የኳስ ቁጥጥር ድርሻውን ወስዳ ነበረ። ነገር ግን መከላከሉ ነበር ምርጫ አድርጋ የገባችው ኮንጎ። ስለዚህ ኳሱን ፈቅዳላት ነበረ፣ በካውንተር ነበር ለማጥቃት ጥረት ስታደርግ የነበረው። ስለዚህ ተሳክቶላት ነበረ ማለት ይቻላል። በጨዋታው ላይ ቀዳሚ መሆን የቻለችው ፖርቹጋል ነበር። የ6ኛው ደቂቃ ላይ ኔቬስ በግንባሩ አስቆጥሮ ማለት ነው። ከዛ በኋላ ግን በድጋሚ 50ኛው ደቂቃ ላይ ዊሳ ኮንጎ ጎል በማስቆጠር ጨዋታው 1-1 ሊጠናቀቅ ችሏል። በቃ የሚገርም ፐርፎርማንስ ነበር ከኮንጎች የተመለከትነው ማለት ነው። እኔ ፍላጎቴ ሮናልዶ ዓለም ዋንጫ እንዲበላ ገባርለ እንዴት የሚለውን ነገር ግን ከዛሬ ውጤት በኋላ የሆነ ነገር ካልተፈጠረ ይሄ ቡዳ ማናጀር ራሱ ምንም ነገር እንደማይፈጠር በእርግጠኝነት ልንገርህ ነው የምልህ። ገባ ያሉት ቡድኖችን አይተ ዲአርሲን ማሸነፍ ካልቻለን ከባድ። ላለፉት 10 ጨዋታዎች ቶርናመንት ሜጀር ቶርናመንት ላይ ሮናልዶ ጎል አላገባም። ፈርስት ሃፍ የነበረበት ቦታ ይዩት። አሁን የሮናልዶ ጥፋት ነው አይደለም እንዳለ ተጫዋቾቹ እንዴት እንዳቃጠሉ ሁሉም ቅጥል ነው ያደረጉት። ሁሉም ምንም ነገር እኮ አላጫወቱት ምንም ነገር እና ተጫዋቾቹ እንደሚችሉ እያወቅን አሰልጣኙ ራሱ ነው ሮናልዶን መቀየር እየፈለገ ቪቲኒያን አስወጣና አጥቂ ያስገባ።
በ10 ተጫዋች ነው የምንጫወተው ወቁልን አይነት ነገር ማለት ነው። እኔ በሁሉም ብቃጠልም ማለት ነው አላማው ሮናልዶ ዓለም ዋንጫ እንዲበላ። እነዚህ ቡዳ ሰዎች ደግሞ ቲምሜቶቹ በሙሉ ከሱ ጋር ብዙ መሳተፍ ምናምን አይፈልጉም ነው ማለት ገባህ አይደል? ሁሉም የራሱ አጀንዳ አለው። እኔ እንዳያችሁት ፋንቦይ ምናምን ነገር ቫይብ ውስጥ አይደለም። ገባህ አይደል? ልጁን ስለምወደው እግር ኳስ እንድትክሰው ፈልጋለሁ። ኦቨርሬትድ የሆነ ስብስብ ማለት ነው። እግዚአብሔር ግማታም የሆኑ ተጫዋቾች ማለት ሁለት ተጫዋች ነው ሬት ማድረገው። አንደኛው ጃኦ ኔቬስ ያስቆጠረው ጎል አሪፍ ጎል፣ ሁለተኛው ደግሞ ኮንሴሳው ተቀይራ ገብታ ቋሚ መሆን ነበረባት። አሰልጣኙ ጀዝባ ነው፣ ምንም ነው የማያውቀው። በቃ እንዴት ነው አንተ ፔድሮ ኔቶ የሚባል የበለጠ ጀዝባ፣ ራፋኤል ሊዮም እንዲሁ አይመቸኝም ጭራሽ ከሱ የበለጠ ጀዝባ ቋሚ ያደረገ ጭራሽ ኮንሴሳው ምናምን ቤንች ማለት ምንድን ነው የሚሰራው እንዴ? እሺ ተውት እንዳለ ማለት ነው። ኢሌቲውን አሁን በዚህ ሰዓት ከረንትሊ ኢሌቲውን ሚድፊልደሮች ያላት ሀገር ማለት ነው አንድ ቢግ ቻንስ ነው በ90 ደቂቃ ውስጥ ክሬት አድርጋ እየወጣችሁ። ሮናልዶን ተውት፣ ከሱ ቱ ማች ኤክስፔክት አናረግም ምናምን 41 አመቱ ነው። እሱን ኢምፓክት ተውት። እንደ ቡድን ጥሩ ከተጫወቱለት አሪፍ ቻንስ ከተደረገለት ጎሎችን ያስቆጥራል። እንደዛ ካልሆኑ የእሱ አሁን ኢንዲቪጁዋሊ በደንብ አውትሼን አድርጎ ምናምን ቡድን ተሸክሞ ይሄዳል። እንደዛ ኤክስፔክት የሚያደርግ ሰው ያለ አይመስለኝ። የት ሄዶ ነው አሉ የሚባሉ ሚድፊልደሮች ያላት ሀገር አንድ ቢግ ቻንስ ነው ክሬት ያደረገችው። እግዚአብሔር ዓለም ዋንጫ ዛሬ ጀመራላችሁ። አያችሁት? ተደሰታችሁ? ውጋት የቀጠናው ስጋት እንደው ለጉራ ማለት ነው ያስበረኛው መለሰበት እንኳን አንደኛው ያሁን የዓለም ዋንጫ ከተጀመረ ሁለተኛ ጨዋታችንን አይተናል እና በዚህ ጨዋታ ኮንጎ ጨዋታ መጠበቅ ራሱ ማለት ነው መድከም ነው። እመኑኝ ከፖርቹጋል በጣም ትሻላለች ኮንጎ። በተለይ ደግሞ አላማ ያለው የካውንተር ኳስ ነው እየተጫወቱ ያሉ። እግራቸው ላይ ኳሱ ሲያልፍ እንዴት እንደሚያስፈሩ ማለት ነው ኮንጎች። ይሄ ሮቤርቶ ማርቲኒን ምናምን የሚሉት ሰው በምን ጊዜ እንዳመጡት ራሱ ግራ ነው የሚገባኝ። ምሬ ነው ማለት ማለት እንዴት እስቲ ከውድድር ተሻሽሎ መጥቶ አንድ ለሮናልዶ የሚሆን የጨዋታ አቀራረብ ቅርጽ ይዞ መቅረብ በጨዋታ ሊያቅቷል። በዚህ እንኳን ውድድር ላይ ለሱ የሚሆን ዝግጅት እንኳን አርጎ አይመጣም። ሁሌ ተመሳሳይ ማለት ነው። ሁሌም ቢሆን ሰውየው የሚሰራው ስራ ምንድነው? ቡድኑን መጠገን ማስተካከል፣ በሮናልዶ ዙሪያ መስራት ሳይሆን የቡድኑ ችግር ሮናልዶ እንደሆነ ለማሳየት የሚጥር ነው የሚመስለኝ። ሁሌ እኮ ነው ከአመት እስከ አመት ማለት ነው። ቁጭ ብዬ ፖርቹጋል እንኳን ከግር እስከ ራሷ በቃ ጠንቅቄ አይዋለሁ ማለት ነው። ሁሌም ቢሆን እዚህ ቡድን ላይ አሁን ችግሩ በቃ ሮናልዶ ወይ ነው እንዲባል እየጣረ የሚሰራ ነው የሚመስለኝ። በጣም አሪፍ ነበር ሮናልዶ ዛሬ። ሮናልዶ ብቻ ፖርቹጋል ራሱ ዛሬ በጣም ነው የምታስፈራው። እኔ ለዋንጫ ከምሰጋቸው ቲሞች መካከል ፖርቹጋል አድዋለች። ፖርቹጋል አድዋለች። ሌላ ብልበል እኔ ምንም ዛሬ መስማት እኔ ፖርቹጋል እንዲህ እንደሚጫወቱላ አላውቅም። በጣም ሙከራ ሲሞክሩ ነበር። በጣም ዲፌንስ በጣም ሁሉ ነገር በቃ አሰልጣኙ ምናምን በተለይ አሰልጣኙ በስመ አብ እኔ እንዲህ አልጠበቅኳትም እና በጣም እኔ አላየሁትም ጨዋታውን እኔ አላየሁም። እንዲህ ምን እንደተፈጠረም አላውቅም። በሮናልዶ ያግባ አላውቅም። በቃ ዛሬ ስለዚህ ልጅ ሳላውራ ባድር በጣም ነው የሚደብረኝ። ምክንያቱም በጣም ይችላል። በቃ ልጅ ታውቃለህ፣ ዮሐን ዊሳ አንደኛ የብሬንትፎርዱ ዊሳ ዛሬ በዲአር ኮንጎ ብሔራዊ ቡድን ውስጥ አዩት። በቃ በጣም ነው የሚችለው። በጣም ነው ያስጨነቃቸው። ተከላካዮቹን የሌለ ረበሻቸው፣ ሲያቅታቸው ሃንግ ያዙት ምናምን ነገር። ከዛ በዘለለ ሚድፊልዱን ረበሸው። በቃ ጭራሽ ልዩነት ፈጣሪ ተጫዋች እሱ ነበር ሜዳ ውስጥ። ጎል ስኮረርም ነው በነገራችን ላይ ጎሉንም ያስቆጠረው እሱ ነው ለኮንጎ እና በጣም የሚደነቅ ብቃት ነው ያሳየው። ይመችሽ አባቴ። የማትገመቱን ለዋንጫ ሲጠብቁ ከምድብ ወጥታ ያሳያቸው። በጣም ክሬቲቭ ተጫዋች አሏቸው የምትባለው ፖርቹጋል እንደነ ብሩኖ ፈርናንዴዝ እንደነ ቪቲኒያ ጃኦ ኔቬስን ጨምሮ በክሬቲቪቲ የተሞላችው ፖርቹጋል ከዲሞክራቲክ ኮንጎ ጋር በመጀመሪያው አጋማሽ 2 የጎል ሙከራ አርጋ ብቻ ነው የወጣችው። ዲሞክራቲክ ኮንጎ ዮሐን ዊሳ ታሪክ ሰርቷል ለሀገሩ። ይኸውላችሁ ዲሞክራቲክ ኮንጎ ዓለም ዋንጫ ላይ ጎል አስቆጥራ አታውቅም። የመጀመሪያዋን የዓለም ዋንጫ ጎል እንግዲህ ዮሐን ዊሳ አስቆጥሯል። የፕሪሚየር ሊጉ ተጫዋች እንግዲህ አሁን ክፋት ነው የሚመስላችሁ። ይሄ አሰልጣኝ አይሆናችሁም።
ፖርቹጋል ይሄ አሰልጣኝ አይሆናችሁም። ሮቤርቶ ማርቲኔዝ የምትባል ሰውዬ ውጣ ከዚህ ቲም፣ ውጣ ከዚህ ቲም። ማን ጭንቅላት የለውም። ይሄማ ተከፍሎታል መሰለኝ። ይሄ የሆነ ነገር ተከፍሎ ይሄን የመሰለ ስኳድ ይዘህ ከዲሞክራቲክ ኮንጎ ጋር አቻ ትወጣለህ። ከኮንጎ ጋር እንዴት አቻ ትወጣለህ? ምን አይነት ደደብ ነው? አረ የሚቀይረው ቅያሪ እንዴት እንደሚያስጠላ ሰውየው ሲያስጠላ። ምን አይነት አጫወት ነው የሚጫወቱት? እንደዚህ ማን መሀል ላይ ኮንትሮል አድርገው እየተጫወቱ ነበር፣ ግን ያስታውቃል። በቃ በርናንዶ ሲልቫ ነበር ስተቱ። በርናንዶ ሲልቫን አስተካከልክ፣ ቀየር። ከዛ በኋላ ፔድሮ ኔቶ በዚህ በኩል ምን ይሰራል? ማን አረ ወይኔ ሰውዬ ግን እንደ ቅጥል እያደረገኝ ነበር። እናቴ ራፌል ሊዮን ከረፈደን ያስገባው ገብቷል አይደለም? ጥቅም የሌለ አሰልጣኝ ነው። ፖርቹጋል የ2026 የዓለም ዋንጫ የመጀመሪያ ጨዋታውን ከኮንጎ ጋር በአንድ እኩል በሆነ ውጤት መለያየት ችለዋል። አብዛኞቻችን በዛሬው ጨዋታ ላይ ክርስቲያኖ ሮናልዶን ጠብቀነው ነበረ፣ ጎል ያስቆጥራልን ብለን አስበን ነበር። ነገር ግን በጨዋታው ላይ ብዙ አልተመለከትንም። አይ ቲንክ አንድ ወይም ደግሞ ሁለት ኳሶችን ነው ሲሞክር የተመለከትነው ክርስቲያኖ። እንዲሁም ደግሞ በአጠቃላይ ለፖርቹጋል እጅግ በጣም ከባድ ጨዋታ ነበረ። ጎሎቹን ያስቆጠሩትን ስንመለከት እንግዲህ ፖርቹጋሎች በጊዜ ነበር ጎል ማስቆጠር የቻሉት። በ6ኛ ደቂቃ ላይ ጆዋ ኔቬስ ጎል ማስቆጠር ችሎ ነበር። ኮንጎም ያቻነቷን ግብ ማስቆጠር የቻለው የመጀመሪያ 45 ሊጠናቀቅ ሲል ዊሳ ነው ጎሉ ማስቆጠር የቻለው። አጠቃላይ እንግዲህ ላይን የሚማርክ ጨዋታ አልተመለከትንም። በጨዋታ ላይ ማድነቅ ካለብንም የኮንጎን የመከላከል ብቃት ሳላድንቅ ማለፍ አልፈልግም። በቀጣይም እንግዲህ ፖርቹጋሎች ከኡዝቤኪስታን እና ከኮሎምቢያ ጋር ጨዋታቸውን የሚያደርጉ ይሆናል። አንዳቻ ተጠናቋል ፖርቹጋል ከኮንጎ። ወደ ጨዋታው ከመምጣቴ በፊት ግን ማዘን የለባቸውም። ለምን እንደሚያዝኑ አላውቅም። ከዚህ በኋላ 2 ጨዋታ ምናምን ቢያሸንፉ ራሱ ያልፋሉ። 2-1 ጨዋታ ልክስክስ ያለ ቡድን ያለው ኮንጎ፣ ኮሎምቢያ፣ ኡዝቤኪስታን በእርግጥ ቀላል አይደለም። ይኸው ያስጣለው ኮንጎ ነው።